እንደምን ሰነበታችሁ፣ እንደምን ቆያችሁ። እንኳን ወደ ቶን ሾው በሰላም መጣችሁ። ሰብስክራይብ ላይክ አድርጋችሁ ጀምሩ። እንዲሁም ሰብስክራይብ እና ላይክ አድርጋችሁ የምታበረታቱኝ ከልብ ያመሰግናለሁ። ዛሬ ደግሞ ቀለል ባለ ስራ ነው የመጣው። ሁላችሁም የገባችሁ ሰብስክራይብ ላይክ አድርጉልኝ። ዛሬ ደግሞ ካቀራረቡ ነው የምጀምረው። በዚህ መልኩ ሳህናችን እናዘጋጃለን። እስከዛው ድረስ አንዳንድ ነገር ልበላችሁ። ጣፋጭ ነገሮችን ኬክም ፍጣየርም የሰራሁት አለ። ከዩቲዩብ ላይ ገባችሁ ቼክ አድርጉልኝ። ረመዳንም የመጣ ስለሆነ ደግሞ የተለያዩ ምግቦችን እንደዚህ ሰራላችኋለሁ። እስከዛው ድረስ ሰብስክራይብ ላይክ አድርጉልኝ ማለት ነው። በዚህ መልኩ ሩዛችን እናቀርባለን። አያችሁት እንዴት እንደሚያምር። ሁላችሁ ሞክሩት ማለት ነው። አቀራረቡን ትወዱታላችሁ በእርግጥ። ከዛ የሰራሁትን እዚህ ጋር ጨመርኩበት። ሁላችሁ ሞክሩት ትወዱታላችሁ። አሁን ደግሞ ወደ አሰራሩ ስንሄድ የዛሬ ግብአቴ በጣም ትንሽ ናት ብያችኋለሁ። የሚያስፈልጉን ቀይ ሽንኩርት፣ ሳልሳ፣ ጅንጅብል፣ ነጭ ሽንኩርት፣ የዶሮ ስጋ፣ ቅመም፣ ክሬም ነው የሚያስፈልገን። ከዛ መጥበሻ ላይ ጣድኩኝ፣ ዘይት ጨመርኩበት። ቀይ ሽንኩርት ጨምርበታለሁ። በዚህ መልኩ እናማስላለን። ከዛ ለትንሽ የደቂቃ እከድነዋለሁ ማለት ነው ሽንኩርቱን። የዛሬ ምግቤ አስቸኳይ ስለሆነ ሰዓትም አይፈጅም፣ ደቂቃውም አይረዝምም። ሁላችሁም ሞክሩት። ከዛ የዶሮ ስጋ እንጨምራለን። አጥቤው ከትፌ አዘጋጅቻለሁ። የስጋ መጠቀም ትችላላችሁ። ስጋ ግን የምትጠቀሙ ከሆነ ጊዜ ይወስድባችኋል። አሁን ለምሳሌ እኔ ምንም አይነት ውሃ አልጨመርኩትም። በራሱ ውሃ ነው ማበስለው። የከደንኩኝ ነው እንትን ምለው ማበስለው በራሱ እንፋሎት። ሁላችሁም ሞክሩ ትወዱታላችሁ። ደግሞ ቀለል ያለ ነው። ግባቱም ትንሽዬ ናት። ባላችሁ ነገር ሞክሩት። ግን የግድ ክሬሙን መጨመር አለባችሁ ማለት ነው። ክሬሙን የምትጨምሩት ከሆነ ማንኛውም ምግብ አይዘው ይጣፍጣል ማለት ነው። እኔ አብዛኛው ምግብ ስሰራ ክሬም አድርግበታለሁ። እኛ ቤት ክሬም በጣም ይወዱታል። በቃ ትንሽዬ ሆና ጣፋጭ ነገር ነው የሚወዱት በነገራችን ላይ። በዚህ መልኩ ስጋችን አበስለናል። አሁን ደግሞ ጅንጅብልና ነጭ ሽንኩርት እጨምራለሁ። ጨንጓራ ያላችሁ ጅንጅብል አትጠቀሙት ማለት ነው። የምትጨምሩት ከሆነ ደግሞ ትንሽዬ ጨምራችሁ የግድ እሳት መንካት አለበት ማለት ነው። ልክ እንደኔ ማለት ነው። በዚህ መልኩ እናማስላለን። ከዛ ለተወሰነ ደቂቃ እንከድነዋለን ማለት ነው። በራሱ እንፋሎት በራሱ ውሃ እንዲበስልልን። እኔ ምንም አይነት ውሃ ሁሌም አልጠቀምም። ከዛ ደግሞ ቅመም የምጠቀመው ይሄ ነው ዛሬ። ከዚህ በፊት ሌሎችን ቅመም አይታችኋል። ዛሬ ደግሞ የፈለኩት ቅመም የሚያቃጥል ስለሆነ ነው ይሄን ቅመም የምጠቀመው። ቃሪያ ስለማልጨምር ነው። ሀር ባህራቱን የተጠቀምኩት ያለው። ሁላችሁም ሞክሩት። ከሱቅ አለ አይ ቲንክ 15 ሪያል መሰለኝ ይሄ ቅመም ማለት ነው። ከህንዶች ሱቅ ነው አብዛኛው የሚገኘው። ከዛ እንደዚህ በዛ አድርጌ ጨምራለሁ። ከዛ ሳልሳውን ጨምርበታለሁ። ሳልሳ ደግሞ ማትጠቀሙ ከሆነ ቲማቲም ፈጭታችሁ መጠቀም ትችላላችሁ ማለት ነው። ወይንም በረከት እንዲላችሁ እናንተ ቲማቲም ፈጭታችሁ ጨምራችሁ ሳልሳም ጨምሩ ማለት ነው። እኔ ዛሬ የፈለጉት ትንሽዬ ስለሆነች ነው ቲማቲም እዚህ ጋር ማልጠቀመው ማለት ነው። ግን እናንተ ብትጠቀሙት ሞር ደግሞ በረከት ይላል። በዛ ላይ ደግሞ በጣም ይጥማል ማለት ነው። ከዛ ክሬሙን ጨምራለሁ።
አያችሁት? አሁን ለምሳሌ እኔ እስከ ቅድም ጀምሬ ምንም አይነት ውሃ አልጨመርኩም ማለት ነው። እዚህ ጋር እንፋሎቱ ሸፈነ። ያው በአንድ እጄ ካሜራ ይዤ በአንድ እጄ ነው በነገራችን ላይ ማማስለው መሰራ እንደዛ ይመስለኛል። እንግዲህ ቪዲዮ ደግሞ ጥራት ከሌለው ይቅርታ፣ ለወደፊቱ እናስተካክላለን። በዚህ መልኩ ክሬማችን እንጨምራለን። ከዛ ሶያ ጨምርበታለሁ። ሶያ ደግሞ ስጨምሩት ከረሉ ሞር በጣም ያምራል ማለት ነው። 6 ብር መሰለኝ ከሱቅ ውስጥ ይሄ ነገር። ከዛ ትንሽ የጨው ጨምራለሁ። በዚህ መልኩ እናማስለዋለን። ከዛ እንከድነውና እስከሚበስል ድረስ ነጭ ሩዝ እንቀቅላለን። ሎሚ፣ የባህር ዛፍ ቅጠል፣ ትንሽ የጨው፣ ገርፋ፣ ዘይት ተጠቅሜያለሁ እዚህ ጋር። ዘይት ደግሞ አብዛኛው የምጠቀመው አፍያ ነው። ዘይት አፍያ ምግብ አያሸትም፣ ሞር ደግሞ ጣዕም አለው ማለት ነው። ሸምሲ ዘይት የሚባለው ግን ጥሩ አይደለም በነገራችን ላይ፣ አፍያ ነው ጥሩ። ከዛ በዚህ መልኩ ውሃ ጨምርበታለሁ። ከዛ ጨርሻለሁ። አሁንም ወደ አቀራረቡ ነው የምንሄደው። ብላ አፍያ ብያለሁ። ሁላችሁም ሞክሩት፣ ትወዱታላችሁ። ሰብስክራይብ፣ ላይክ አድርጋችሁም አበረታቱኝ። ባላችሁበት ቦታ ሰላማችሁ ብዝዝት ይበልልኝ። ሁላችሁም ሞክሩት። እንድሰራላችሁ የምትፈልጉት ነገር ካለ ደግሞ በኮመንት አሳውቁኝ። አብራችሁ የነበርኩኝ ትሁን ነኝ። በቀጣይ እስክመጣ ድረስ መልካም ሳምንት ወይም መልካም ቆይታ ይሁንላችሁ። ባይ ባይ።